ምንም አደርግላታለሁ ምንም በህይወት አንድ ቀን ይሄ ልጅ መኝታ ቤት ገብቶ ቀረሳ ምሳ በላም እንዴ? ወዴት ነው? ታዩ ብቻውን ይሁን። አይ ከኛ ጋር ይበላሻል። እሺ እኔ እዚህ ነገር ግን አልገባኝም። ብትነጋገሩበት ግን ጥሩ ይመስለኛል። ምንም መነጋገር አያስፈልግም። የሙሽራው ወጉ ነው እንዴ? አንቺ ተረሳሽው እንዴ? ድሮ እኮ እንደዚህ ነበር። አረ የሱ ነገር ግን ግራ ግብት ነው። የሙሽራ መልክ እኮ የለውም። አይተኸዋል ምን እንደሚመስል? ጭቃርሻ እኮ ነው የመሰለው። አዎ ኃላፊነት አይደል? ሁላችንም እኮ ይሄንን አልፈንበታል። ኃላፊነት ሳምንት ሆነው ምሳ በላይ ተባልካለ? ምን ሆነህ? ሳሚ ናንቺ ምሳ ብላ ቁጭ በል እንዴ። ምሳ ለመብላት የት ነው የምትቸኩለው? ቁጭ በልና ምሳ ብለናል እንዴ። ሳሚ ና ቁጭ በል እኮ ምሳ በልና የምንነጋገረው ነገር አለ። እመለሳለሁ። አሁን እመለሳለሁ። ና ቁጭ በል። ምን ሆነሃል? ይሄን ሰሞኑን መጨረስ እኮ ደስ እመለሳለሁ። አሁን ነው እመለሳለሁ። ልክ እኮ አይደለም። ስመለስ ሁሉ ነገር እናወራለን። አባ ይሄ ልጅ ሁኔታው ምንም አላማረኝም። እመለሳለሁ ብሏል። ይመጣል። ምን ሆነሽ ነው? ስልክ ነው ያለች። ማን ነው? ሳሚ ነው። አይ ይሄ ነው እንደዚህ የሚያስለቅስሽ? ስራ በዝቶበት ሊሆን ይችላል እኮ። ከትላንት ጀምሮ እኮ ነው። በዛ ላይ ዛሬ ቪዲዮ ለመከራየት ተቀጣጥረናል። ሚዜዎችም ይመጣሉ። እንዴት አንስቶ እንደማይመቸው አይነግረኝም። አይ ልጅ ነገር። እሺ ለእህቱ ደውለሻል? ለእሷ ለምን ደውላለሁ? ደህንነቱን ለማረጋገጥ። ለሰለሞን ደውዬለት ነበር። ደህና ነው ተገናኝተናል ብሎኝ እኮ መልዕክት አስቀምጬለታለሁ። ወይ አንቺ እንደው ዝም ብለሽ እኮ ነው። አሁን በዚህ ሰዓት ይለቀሳል?
ሙሽራ መሆንሽን ረሳሽው እኔ አልበላም እንዴ? እንደዚህማ አታርጊ። ኧረ ተይ እማ በእናትሽ ሙሽራ እኮ ነሽ የኔ ልጅ። እንዴ ምን ነው በያሽ? እንደዛማ አይሆንም። ደግሞ እንደዚህ መሆን የለብሽም። መረጋጋት ነው ያለብሽ። እሱ ራሱ ጊዜ ሲኖረው ይደውላል። አንዳንድ ነገሮችን እኮ እያስፈጸመ ሊሆን ይችላል። ብዙ ኃላፊነት አለበት። በያሽ እባክሽን ልጄ ደስ ሞትልሽ። እንደምትመጣ አውቄው ነበር። ትሰማኛለህ? ህይወቴን እንደበጠበጥካትም አትቀርም። ሴትዮ እኔ እና አንቺ ምንም ነገር የለንም። ከኔ ምንም ፈልጊው። ኧረ እባክህ ወረቀቱ እጄ ላይ አለ። እናም ለጮኛ እሰጥልሃለሁ። እባክሽ ምንም አታመጭም። ሞኝ ወንዶች ስትባሉ ሞኞች ነው። ስታስበው ዝም ብዬ የሁለታችንንም ወረቀት የምሰጥ ይመስላል። ዋናው ኮፒ እጄ ላይ አለ። ምንም አታመጭም እባክሽ። በልትፈው እንዳያንቅ መጣሁ። ይኸውልህ ስትፈልግ አላምጣው፣ ስትፈልግ ቅደደው። አባትሽ አስቀምጬልሃለሁ። 100,000 ብሩን ስታመጣ መፋታታችንን አውጅልሃለሁ። አለበለዚያ ደግሞ ሳታገባ እፋታለሁ ወይም እከሳለሁ። ተግባባ? ሳሚ 3 ቀን ብቻ እሰጥሃለሁ። አለበለዚያ ትዳሬ ያበቃለታል። አንተም እስር ቤት ትወረወራታለህ። ጨርሻለሁ። ሜሌክ አዋሪ። ከዚህ በኋላ አንተን ማዋራ ገንዘቡን ይዘህ ስትመጣ ብቻ ነው። አንሰው አዎ ምነው ቅድም በተከተልኩት ኖሮ ለጓደኛው ደውዬ እኔ ጋር መጣ ማለት። ቆይ እስኪ ፍሬ ጋር ልደውል። ሄሎ ፍሬዬ፣ እንዴት ነሽ? አለሁ። ምን ነው ድምፅሽ? ምንም ደህና ነኝ። ኧረ ደህናማ አይደለሽም። ደውዪላት ብሎሽ ነው? አረ ጠፍቶብኝ እኮ ነው። ማለት እንዴ አንቺ ጋር የለም እንዴ? አሁን እኮ ምሳን ብላ እየተባለ ትቶ ነው ተበሳጭቶ ሄደው። እንዴ ምን ነው? ይሄው የኔ ስልክ ከትላንት ጀምሮ እኮ አያነሳም። ቆይ እስኪ መልሼ እደውልልሻለሁ። አባ እሷ ጋርም የለም። ሄሎ ሄሎ፣ ርብቃ ሄሎ። ሄሎ የኔ ያለሽው? መጣው ጠብቂኝ። ይዘው ከባንክ እየመጣው ነው። እየመጣ ነው። እስቲ ያጂ እስኪ አስብ። እኔና አንቺ እኔ በትኩርሱ አንቺ ደግሞ በልጅ እንዲህ ነው ጋብቻ ወረት ያልዳሰሰው። ለምን ቤተ ዘመን አይወድም? አሁን ነው የምንወደው። አንቺ በጣም ክፉ ሰው ነሽ። የተከበሩ ያው በክብር ቦታዬን ለቅቄያለሁ። አንተ ውሻ ይገባኛል። ውሻ ነኝ።
መጀመሪያም እኮ ገብቶኛል። ከዚህ ጋር ሆነሽ እንደሆነ እንዴት አይገባም? አጠረጠርም እንዴ? አየህ አሁን ወንድ ወጣ። ትዳርህን አድነሃል። ወረቀቱን አምጣ። በፈቃዴ እንደፈታው ልፈርምልህ። ሌላውን ነገ መዘጋጃ ጨርስልሃለሁ። ቀሪም ሌሎች መኪና ውስጥ ነው ያለው። በጣም አሪፍ። እኔ ደግሞ በጣም አመሰግናለሁ በእውነት እንጂ የዛሬ ሰው እኮ ምንም አይሰጥም፣ አያበድርም። ያልገባሁበት ቦታ አይደል? ብድር በጠይቅ ማንም ሰው አልሰጠኝም እንዴ። አንተ ግን ወደ መኪናው ችግር ምናምን ምስጋና የምትቀበል ላመስግንህ እኮ ብዬ ነው። ለማንኛውም መልካም ትዳር ይሁንልህ ብለናል። አበቃ። ኧረ ይገባኝ፣ ጨምርልኝ። ኧረ ይገባኛል፣ ጨምርልኝ። ቆሻሻ እኔ ነኝ፣ ሁሉም ነገር ነኝ። ለምን አትልከም? እኔ ሁሉም ነገር ነኝ። ይልቅ ቁልፍን ስጠኝና ከመኪና ውስጥ ወረቀቱን ይዤላችሁ ልምጣ። እናንተ እየተጫወታችሁ ጠብቁኝ። ምንድን ነው ያዝ ደግሞ ቢራ ማናት ቢራ አምጡለት ብዬ ጠጣሁ። ያጫውታል ብዬ ወይኔ ጉዴ! በጣም ነው እሺ የምጠላው፣ በጣም ነው የምጠላው። ወይኔ ጉዴ! እሺ ምንድን ነው የሚሻለኝ? ወይኔ ጉዴ! አዳኝ ወይኔ እንደው ዛሬ ምን ቀን ነው? ሳምሶን ምን አይነት ቀን ነው? ንገረን እባክህ። ኧረ ተውኝ። ምን ሆነ? ዛሬ ምን ሆነ? ወይ ጉድ! የሆንከውን ንገረን። መታሁት እኮ መታሁት። ማንን የመታው? ጓደኛዬ። በምን መታው? ለምንድን ነው የመታው? በምን መታው? በጠርሙስ ወይኔ ጉድ ይፈላ እና ሞተ። እኔ ምን አውቄ? ጉድ ይፈላ። አንተ ምንድን ነው የሰራው? ሰርጌን እያወቅ ምንድን ነው ያደረገው? በእግዚአብሔር ምንድን ነው ያደረገው? በላውን ወደ ፖሊስ ጣቢያ መሄድ አለብን። ምን እናደርጋለን? ዘይደን አይ እንሂድ። ኧረ ቆይ በእግዚአብሔር አንደኛ ህጉ ይቀልለታል። እንዴት እንደዚህ ትሰራለህ? ሰርግህን አታስብም? ተበላሸ እኮ እንሂድ። ተነሱ። ቆይ ጋሼ በእግዚአብሔር ቆይ መጀመሪያ እናውቅ። እንደ እያወቁ ሰርጋችን እኮ ጋሼ በእግዚአብሔር ቆይ እንደ ጋሼ ሰርጌ እኮ ደርሷል። ህጉ ይቀልለታል። ቆይ ጋሼ እኮ መጀመሪያ ደስ ተነጋግረን እናውራለን። ኧረ ቆይ በእግዚአብሔር እንደ ጋሼ እያወቁ ሰርጋችን እኮ ደርሷል። ቆይ ሳሚ በእግዚአብሔር አስረዳኝ። ምን አይነት ቀን ነው እንደው? ጋሼ ቆይ መጀመሪያ እናገር ሳሚ። እየሰማሽ አይደል? እሺ ቆይ በእግዚአብሔር